ሴትን የሚያስደስቱ የወንድ ልጅ ባህሪያት። ዝም ብለህ የወንድ ዕቃ ብቻ አታንጠልጥል። እሱ ትርፉ ሸክም ብቻ ነው። ቁንጅና አለኝ፣ ውበት አለኝ፣ ቁመናዬ ያምራል ወዘተ እያልክ ስትቀባባ ብትውል ስራ ፈት ፈላጊ ያጣች ካልሆነች በስተቀር ዓላማ ያላትና ተፈላጊዋ ሴት ዞር ብላም አታይም። ወንድነት በጀብድ በመቀባባትና በድብድብ የማይገኝ ድንቅ ነገር ነው። በአጠቃላይ ሰነፍ ዓላማ የሌለውና ትዕቢተኛ ሰው ወንድ መሆን አይችልም። ወንድ መሆን ከፈለክ ከዚህ በኋላ የምነግርህን አዳምጥና ተግበር። ያኔ የንጉሥ ልጅ እንኳን ብትሆን እግርህን አጥባ እየሳመች ታፈቅራለች። መልካም ጊዜ። አንደኛ፣ አክብሮትና አድናቆት። ሴቶች በትክክል መታየትና መከበር ይፈልጋሉ። አንድ ወንድ ልጅ ሴትን እንደ እኩል አጋር አድርጎ ሲመለከት አስተያየቷን ሲያከብርና ማንነቷን ሲያደንቅ በጣም ያስደስታታል። ለምሳሌ አንድ ወንድ ለሴቷ አስተያየት በጥሞና ማዳመጥ፣ ውሳኔዎችን አብሮ ማድረግ፣ ስራዋንና ጥረቷን ማድነቅ፣ ዛሬ በስራ በጣም ጥሩ ሰርተሻል ማለት። ሁለተኛ፣ ታማኝነትና ታማኒነት። ሴቶች ሊተማመኑበት የሚችሉት ቃሉን የሚጠብቅና በአስቸጋሪ ጊዜ የማይተዋቸው ወንድ ይፈልጋሉ። ታማኝነት የጠንካራ ግንኙነት መሰረት ነው። ለምሳሌ ቃል የገባውን ጊዜ መጠበቅ፣ ለሌሎች ሴቶች አክብሮት የጎደለው ንግግር አለማድረግ፣ በሴቷ ላይ አሉታዊ ሲናገሩ መከላከል። ሶስተኛ፣ ደግነትና ርህራሄ። ደግ ልብ ያለው ለሌሎች ስሜት የሚሰማውና መርዳት የሚወድ ወንድ ልጅ ሴቶችን በእጅጉ ይማርካል። ይህ ለራሷ ብቻ ሳይሆን ለሌሎችም ደግ መሆኑን ያሳያል። ለምሳሌ ድሆችን መርዳት፣ ለእንስሳት ደግ መሆን፣ ጓደኞቹ ሲቸገሩ አብሮ መቆም፣ ሴቷ ስትታመም ወይም ስትደክም እንክብካቤ ማድረግ። አራተኛ፣ ቀልደኝነትና ደስታን ማምጣት። ያልበዙ ቁም ነገር ያላቸው ቀልዶችን በማድረግ የሚያዝናና ሕይወትን ቀለል ማድረግ የሚችልና ደስታን የሚያመጣ ወንድ ልጅ ሴቶችን በጣም ያስደስታል። አብሮ መሳቅ መቻል ግንኙነትን ያጠናክረዋል። ለምሳሌ አስቂኝ ታሪኮችን መንገር፣ በአስቸጋሪ ጊዜም ቀልድ በማድረግ ሁኔታዎችን ማቃለል፣ ራሱን በራሱ ማሳቅ መቻል። አምስተኛ፣ አመራርና ተነሳሽነት። ውሳኔ ማድረግ የሚችል ተነሳሽነት ያለውና አመራር መስጠት የሚችል ወንድ ልጅ ሴቶችን ይማርካል። ይህ ማለት ግን በትዕቢት መምራት ሳይሆን በኃላፊነት መምራት ማለት ነው። ለምሳሌ ቀን ማሳለፊያ ቦታ ሲመጡ ተነሳሽነትን ማሳየት፣ ችግር ሲፈጠር መፍትሄ መፈለግ፣ ለወደፊቱ ዕቅድ ማውጣት። ስድስተኛ፣ ማዳመጥ መቻል። ሴቶች ማዳመጥ የሚችል ስሜታቸውን መረዳት የሚችልና ፍርድ ሳይሰጥ የሚያዳምጣቸው ወንድ ይፈልጋሉ። መፍትሄ ከመስጠት በፊት ማዳመጥ መቻል ወሳኝ ነው። ለምሳሌ ሴቷ ስለ ስራዋ ችግር ስትናገር መፍትሄ ከመስጠት ይልቅ በትዕግስት ማዳመጥ፣ ስሜቷን መረዳት። አዎ ያ በጣም አስቸጋሪ ሆኖብሻል ማለት። ሰባተኛ፣ ራስን መቻልና ኃላፊነት። ለራሱ መቆም የሚችል ኃላፊነት የሚወስድና በሌሎች ላይ ጥገኛ ያልሆነ ወንድ ልጅ ሴቶችን ያስደስታል። ይህ ኢኮኖሚያዊ ብቻ ሳይሆን ስሜታዊ ነፃነትንም ያመለክታል። ለምሳሌ የራሱን ጉዳይ መቆጣጠር፣ የቤት ውስጥ ስራዎችን መስራት መቻል፣ በስሜት ረገድ የተረጋጋ መሆን። ስምንተኛ፣ ግልጽ ግንኙነት ወይም መግባባት። ስሜቱን መግለጽ የሚችል ልቡን ክፍት አድርጎ መነጋገር የሚችልና ሐሳቡን በግልጽ የሚናገር ወንድ ልጅ ሴቶችን ያስደስታል። ፍቅርን ወይም ግንኙነትን ከማድረግ ጋር በተያያዘም በግልጽ መነጋገር የሚችልና ሴቷም ስሜቷንና የምትፈልገውን በግልጽ እንድትናገር መንገድ የሚከፍተው ወንድ ተፈላጊ ነው። ለምሳሌ እወድሻለሁ ማለት መቻል፣ ሲደሰት ወይም ሲያዝን መናገር፣ ችግር ሲፈጠር ጸጥ ከማለት ይልቅ ተነጋግሮ መፍታት። ዘጠነኛ፣ ራስን ማሳደግና ልማት። ራሱን ማሻሻል የሚፈልግ አዲስ ነገሮችን የሚማርና ለወደፊቱ ዕቅድ ያለው ወንድ ልጅ ሴቶችን ያስደስታል። ይህ የማደግ ፍላጎት አመርቂ ነው። ለምሳሌ አዲስ ቋንቋ መማር፣ ሙያዊ ክህሎትን ማሳደግ፣ መጽሐፍትን ማንበብ፣ ጤናውን መጠበቅ። አስረኛ፣ ትህትና። ትሁት የሆነ ትዕቢተኛ ያልሆነና ስህተቱን አምኖ መቀበል የሚችል ወንድ ልጅ ሴቶችን በጣም ያስደስታል። ትህትና ጥንካሬን ያሳያል እንጂ ድክመትን አይደለም። ለምሳሌ
ስህተት ሲሰራ ይቅርታ ተሳስቻለሁ ማለት፣ ስኬቱን ለሌሎች ማካፈል፣ ማወቅ የሌለውን ነገር ለማወቅ መጠየቅ። 11ኛ የማበረታታት ባህሪ። ሴቷን የሚያበረታታ ህልሟን እንድትከተል የሚደግፍና በስኬቷ የሚደሰት ወንድ ልጅ በጣም ይወደዳል። ለምሳሌ ሴቷ አዲስ ሥራ ስትጀምር ማበረታታት፣ ኮርስ ስትወስድ መርዳት፣ ትችያለሽ፣ ባንቺ አምናለሁ ማለት። 12ኛ የቤተሰብ እሴት ማክበር። ቤተሰቡን የሚያከብር ለወላጆቹ ደግ የሆነና የቤተሰቡን እሴት የሚጠብቅ ወንድ ልጅ ሴቶችን ያስደስታል። ይህ ለወደፊት ቤተሰብ መስራች መሆን መቻሉን ያሳያል። ለምሳሌ እናቱን በፍቅር መያዝ፣ ከቤተሰቡ ጋር ጊዜ ማሳለፍ፣ የቤተሰብ በዓላትን ማክበር። 13ኛ ቁርጠኝነትና ጽናት። ግቡ ላይ ለመድረስ ጠንክሮ የሚሰራ፣ ችግር ሲያጋጥመው ተስፋ የማይቆርጥና ለሚወደው ነገር የሚታገል ወንድ ልጅ የሚደነቅ ነው። ለምሳሌ በትምህርት ወይም በሥራ ጠንክሮ መስራት፣ መሰናክሎች ቢያጋጥሙትም ወደ ግቡ መጓዙን መቀጠል። 14ኛ ንጽህናና ቁመና ወይም ማራኪነት። ንጽህናውን የሚጠብቅ ራሱን በአግባቡ የሚያስተናግድ፣ እንቅስቃሴ ወንዳ ወንድ የሆነ፣ ቤት ለቤት የማይልፈሰፈስ፣ ከሴት ይልቅ ከወንዶች ጋር የሚውል፣ ብልህ እንጂ ፈሪ ያልሆነ፣ በእንቅስቃሴው ባረማመዱ በንግግሩ በራሱ የሚተማመንና እንደ ሴት የሚቀባባ ሳይሆን ማራኪ ወንድ መልክ ያለው ወንድ ልጅ በተፈጥሮ ይማርካል። ይህ ራስን መውደድን ያሳያል። ለምሳሌ ንጹህ ልብስ መልበስ፣ ጥሩ ሽታ መያዝ፣ ጤናውን መጠበቅ፣ ጸጉሩንና ጢሙን ማስተካከል። 15ኛ ደህንነት መፍጠር። ሴቷ ባጠገቡ ደህንነት እንዲሰማት የሚያደርግ፣ በስነ ልቦናም በአካልም እንደሚጠብቃት የሚሰማት ወንድ ልጅ በጣም ያስደስታታል። ለምሳሌ ሌሊት ሲሄዱ ደህና መድረሷን መጠየቅ፣ አደጋ በሚያጋጥምበት ጊዜ መከላከል፣ በስነ ልቦና ሁልጊዜ እንደሚደግፋት ማሳየት። በጥቅሉ እነዚህ ባህሪያት ሁሉም በአንድ ሰው ውስጥ መኖር የለባቸው። እያንዳንዱ ሴት የምትፈልገው ነገር የተለየ ሊሆን ይችላል። በጣም አስፈላጊው ነገር ትክክለኛ መሆንና አጋርን በማክበር ላይ የተመሰረተ ግንኙነት መገንባት ነው። ከነዚህ 15 ነጥቦች ውስጥ እናንተ የቱን አሟላችሁ? ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።